ተው እንደሱ አይደለም እንዴ ልጅ ቆይ ልቀቂኝ እንደዚህ ማል ፈቀደልኝ እኔ እሷን ለማሳደግ መከራ ያለው እሷ ወዴት ነው ትናንት ያቦካሽው ሊጥ ማን ሊጋግርልሽ ነው እማዬ ዛሬ ፈተና አለብኝ ስመለስ ጋግረዋለሁ እንዴ ፈተና አለብኝ ታዲያ ለሊት ጋግረሽ አታድሪም ነበር ፈተና ካለብሽ እኔ ምን አገባኝ ሄጄ በዛ ግቢ አረ ባለፈው አንድ ፈተና አምልጦኛል ድጋሚ ካለፈኝ ውጤት ይበላሽብኛል የትኛው የረባ ውጤት እንዳለው ሰው ነው ደግሞ ተምረሽ የልደርሽ ነው የርጉም ዘር ቶሎ ግቢ ለምሳ ድርሽልኝ እማ በዛሬው ቀን ምንም ፈተና የለም አውቃ ለለመጋገር የፈጠረችው ሰበብ ነው እውነትሽን ነው ቤትዬ በእውነት እማዬ ምንም ፈተና የለም ቶሎ ግቢና ጋግሪ አረ እማዬ አውቃ ነው በእውነት ፈተና አለኝ ከቀረው ደግሞ ውጤት ይበላሽብኛል ዝጊ ወደዛ አንቺ ሴሰኛ ሄደሽ ከማንም ጎረምሳ ጋር ለመንዘላዘል ነው አይደል አረ አይደለም እማዬ በእውነት ፈተና አለኝ አንቺ መልስ አትመልሽልኝ ቆይ ደግሞ ለአባትሽ ባልነግረው እኔንማ አታከብሪኝም አልወለድኩሽማ አረ እማዬ እኔ እንደዛ አላልኩም ግን ከፈለግሽ ንገሪው ምን ንገሪው እኔ አንቺን የመቅጣት መብት የለኝም ማለት ነው ስላልወለድኩሽ ነው አይደል አልወለድኩሽም ምን ታረጊ ጠገብሽ በጣም ያበዛሽ ግቢ ወደ ኩሽና ምን ተገተረሽ ታኛለሽ ሂጂ ውጪ ወደ ትምህርት ቤትሽ አንቺ ጤፉን እንደዚህ መጫወቻ አረግሽው ለመሆኑ ጤፍ ስንት እንደገባ ታውቂያለሽ እንደዚህ እስቲ በእናትሽ ነው ወይስ ከትምህርት ቤት ስለቀረሽ አኮርፈሽ ነው ቂጣ አርገሽ የተውሽው አረ እንደው ምን አይነት ዳን ነው ቢስቲ ልጅ እስማ ቢንጂ አረ እማዬ ቆይ ምን አይነት ምግብ ነው የሰጣችሁኝ ዲ ከሞፈሩ የተነሳ